ሰበር ዜና። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ዛሬ ደስ የሚል ወሬ እየላችሁ መጥቻለሁ። እንኳን አደረሳችሁ ብያለሁኝ። የክርስትና እምነት ተከታዮች በሞላ የአመት ሰው ይበላችሁ እያልኩኝ ማለት ነው። ዛሬ እጅግ በጣም ደስ በሚል ሁኔታ በዘመድ አዝማዶቿ ታጅባ አርቲስት ገነት ንጋቱ ከ10 ምናምን አመት በኋላ ተለያይታ የነበረችው ዛሬ ግን ከባለቤቷ ከድሮ ባለቤቷ ጋር ታርቃለች። ሙሽርዬ ሙሽራ አበባ እያልን ያለነው እንግዲህ ሞቅ ደመቅ ሸብረቅ ባለ ሁኔታ በዘመድ አዝማዶቿ፣ በልጆቿ፣ በጓደኞቿ እንዲሁም በተለያዩ በሚወዷት አድናቂዎቿ ተሞሽራ የዋለችው አርቲስት ገነት ንጋቱ ዋው! በነገራችን ላይ አርቲስት ገነት ንጋቱ ለብዙ እናቶች ተምሳሌት የሆነች ነበረችና ነገር ግን ዛሬ የሰርጓ ቀን ነው። ሞቅ ደመቅ ሸብረቅ ሸብረቅ ረቅ እያለች ትገኛለች ማለት ነው። አርቲስታችን እንኳን ደስ ያለሽ፣ እንዲሁም ደግሞ ውድ የሆኑ ልጆቿ እንኳን ደስ ያላችሁ። ለመላ ኢትዮጵያ የገነት አርቲስቱን የገነት ንጋቱን ደስታ ለምትመኙ በሞላ እንኳን ደስ አላችሁ ማለት እወዳለሁኝ። ቤተሰብ የምር እውነት ለመናገር በጣም ነው ደስ እኔ እንደዚህ ደስ ያለኝ ልጆቿ ምን ያህል ደስ እንደሚላቸው እግዚአብሔር ነው የሚያውቀው። በጣም ነው ደስ ያለኝ እውነት ለመናገር እኔ ራሱ ማለት ነው በጣም 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 ከምነግራችሁ በላይ ማለት ነው። እና ይሄንን ይመስላል ማለት ነው ቤተሰብ። በዓል ድባቡ የበዓል ድባብ የሰርግ ድባብ አስባችሁታል? ደስታ በደስታ ላይ ማለት ነው። ሰው ይሄንን ይመስላል ማለት ነው ቤተሰብ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። አዳዲስ ወሬዎቹን ከነ ወሬ ሙልጭ ሰፈር እየያዝኩኝ ከችላለሁኝ ማለት ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ለቻናል አዲስ ከሆናችሁ ተቀላቀሉ፣ ሼር ላይክ እያደረጋችሁ ማለት ነው። እስከዛሬም አብራችሁ ስለነበራችሁ ከጎኔ ስለነበራችሁ ስታበረታቱኝ ሼርም ላይክም ላደረጋችሁልኝ መላ ኢትዮጵያ ሕዝብ በሞላ እጅግ በጣም አመሰግናለሁ። መልካም የትንሳኤ በዓል ብያለሁኝ ለሁላችሁም። ግን ሼር ማድረጋችሁን እንዳትረሱ። መልካም በዓል፣ እንኳን ደስ ያለሽ ብያለሁ አርቲስቶቻችን ልጆቿን በሞላ ማለት ነው።